የ2023 ምርጥ መረጃ ሰጪ ይዘት እጩ ተወዳዳሪዎች ሙሴ ሰለሞን፣ ብሩክ ኒውስ፣ አቤል ብርሃኑ፣ የልጅ ማኛ፣ ዘነበ ውላ፣ ሚኪ አወቀ፣ ኢንፌመስ፣ ሲማ ደረጀ። እሺ አመሰግናለሁ። ይሄኛው ዘርፍ እንግዲህ ወደ ኋላ የዘገየው ትንሽ ሙያዊ ጉዳዮችን የሚጠይቅ ስለሆነ ነው። ስለተገናኘን ደስ ብሎኛል። የዚህ ትውልድ አካል በመሆኔም ኩራት ይሰማኛል። በዚህ በቤስት ኢንፎርማቲቭ ኮንቴንት ዘርፍ አሸናፊው እሺ ሙሴ ሰለሞን Best informative content of TikTok of the year. እውነትም ልዩ ሽልማት ሙሴ ሰለሞን። Best informative content ሙሴ ሰለሞን መጥቷል። ሰለሞን የቤስት ኢንፎርማቲቭ ኮንቴንት የ100,000 ብር ተሸላሚ። የዚህ ፕሮግራም አዘጋጅ ዩኒየን ኢቨንትስ ነው። ዲጄ አማን። ጋዜጠኛ ኒዮን ከልብ እናመሰግናለን። ወደ መድረክ በአክብሮት ተቀበሉልን። ሙሴ የሚለው ይኖረዋል። በቅድሚያ ሁላችሁንም አመሰግናለሁ። በቅድሚያ እግዚአብሔርን ማመስገን ፈልጋለሁ። ጌታ ክብሩን ይውሰድ እዚህ ስለደረስን። ከዛ በመቀጠል እየረዳችሁኝ አስተያየት እየሰጣችሁኝ ጥሩም ገንቢም የሆነ ማስተካከል የሚገባኝ ላይ ማስተካከል እንዳስተካክል እየረዳችሁ እዚህ ስላደረሳችሁኝ አመሰግናለሁ። this award ለጓደኞቼ ነው የሚሄደው። ቤስት ኢንፎርማቲቭ ኮንተንት ሙሴ ሰለሞን የመጀመሪያው የቲክቶክ ክሬቲቭ አዋርድ ተሸላሚ ነው። ያው ቲክቶክ ክሬቲቭ አዋርድ ላይ በዝነጣ ምርጥ አልባሳት በመልበስ ወይም ደግሞ የለበሰችው ወይም የለበሰው ማን ነው የታያችሁ? አቤት ማን ነው በደንብ የታያችሁ? አንዴ በደንብ አይሰማኝም። መቅዲ ወደ መድረክ፣ መቅዲዬ ወደ መድረክ። ቤስት ዋው የቤስት ድሬሲንግ አሸናፊ መቅዲዬ እውነትም አምሮብሻል። ሞራል መቅዲዬ እንኳን ደስ አለሽ። ወደፊት ወጣ በሉ እስቲ እንየው ልብሱንም። ሞራል ያንሳ። እንዴት ነው? እንዴት አያችሁት? እንግዲህ እውነት ለመናገር እዚህ ዘርፍ ውስጥ በጣም ብዙ ላይቭ ስትሪመሮች አላችሁ። ከዚህ በመቀጠል የላይቭ ስትሪመር እጩዎችን ተመልክተን እንመለሳለን። የ2023 ምርጥ የላይቭ ስትሪሚንግ እጩ ተወዳዳሪዎች ናሆም ፎንቲ፣ ጆን ዳንኤል፣ ጃኒ ኦፊሻል፣ ፊዮና፣ ራቼ፣ ኤርሚ፣ ጆሲ፣ ስቲቭ፣ አይዛክ አብርሃ፣ 90s፣ አክሊሉ፣ ፍራይዴይ 90s ላይቭ፣ መንሱር ጀማል።
የዚህ ፕሮግራም ዋና አዘጋጅ የዩኒየን ኢቨንትስ ባለቤት አቶ ሶለን ከባድ ነው ይሄንን መጥራት እያሉ ነው። በነገራችን ላይ ይህንን ሽልማት ለመሸለም ስናስብ የህዝብ ቮትና የዳኞች ኢንፑት ነበረበት። ውጤታቸው በጣም ተቀራራቢ ነው። ሁሉም ላይቭ ላይ ያዝናኑናል። ዝግጁ ነህ ሶለን? ራቼ ተስፋዬ የቲክቶክ ክሬቲቭ አዋርድ የመጀመሪያው በቤስት ላይቭ ስትሪመር ራቼ ተስፋዬ ሞራል አቶ ሶለን ሳይወርድ ራቼን ከናውን ፎንቲ ጋር ነው አይደለ? ብዙዎቻችሁ እንዴት ነው ያለው ስሜት? ግርማ ሙቶላ እንበል ዛሬ በጣም ደስ ብሎኛል። ዛሬ በጣም ደስ ብሎኛል። ባይዘይ ዛሬ የልጅነት ህልሜን ከልጅነቴ ጀምሮ ሳስበው ያደኩትንም ኢንተርቴይንመንት ያቋቋምኩበት ቀን ነው። በዚህ አጋጣሚ እንኳን ደስ አለህ እና እግዚአብሔር ይመስገን እኔ እዚህ ጋር እንኳን ለመቆም በቃ ሰው አልነበርኩም። እግዚአብሔር አግዞኝ ረድቶኝ እዚህ አድርሶኛል። እግዚአብሔር ይመስገን። ወሪ ነፋነ ታተን ወሪ ነገር ጋራ ቱርተን ወሪ ነፋነ ዳበተን ኦቦሎኒኮ ላይክ ተርካንፊኮ ሁንደረት ወሪ ላይክ እንትኒ መታ ከሰን ቀብደን ገለቶማ ናጅራዳ ኡልፋዳ ገለቶሚ ራቼ የቤስት ላይቭ ስትሪመር የ100,000 ብር ተሸላሚ ግርማ ሞቶላ ሲል ነው የምናውቀው ራቼን። ሞራል ለምራቼ ቲክቶከሮቻችን